Okay, this is going to be the last. ከዚህ በፊት ሁለት ሶስት ቪዲዮዎች አድርቻለሁ ስለተበላሸብኝ ነው። ይሄኛው የመጨረሻ ነው። እንደምታውቁኝ እኔ ሚኪያስ ነኝ። ይሄን ቪዲዮ የምፖስተው ቲክታክ ላይ ወይም ዩቲዩብ ላይ ነው። ፕራይቬት አድርጌ ፖስቶ ማንም እንዲያው አልፈልግም። ቢኮዝ የሆነ ስቴፕ ላይ እስከምደርስ ማንም እንዲያው አልፈልግም። ቢኮዝ አውቶ ነበር ነው የሚባለው እስከምታወራ ድረስ እስከምትሆን ድረስ ኖ ዋንስ ጊቭ አ ሺት። ዛሬ ዳሽን ባንክ ሄጄ ለማውጣት አካውንት ነበረ ሞክሬ ነበረ። ያው ኤጅ ሪስትሪክሽን አላቸው ከ18 ዓመት በላይ መሆን አለበት አሉ። እኔ ደግሞ አይደለሁም እንደዛ ተከለከለ። ባይት ላይ ባይናንስ ላይ ኤጅ ቬሪፊኬሽን 18 ዓመት በታች ብሎ ሪጀክት አደረገብኝ። ባይናንስ ላይ ኤክስነስ ላይም እንደዛ ቢትጌት ላይም እንደዛ ብዙ ቶሽ አደረገብኝ። ከዛ which is ማሰብ በፋዘር አይዲ ነው የከፈትኩት ማለት ነው። ኤክስነስም ባይናንስም በፋዘር አይዲ ነው የከፈትኩት። የኔ አይዲ ትንሽ ነው ይመስለኛል፣ ጥፋቱ የኔ ይመስለኛል። ቢኮዝ እድሜን ጨምሬ ነበር ማውጣት የነበረብኝ። አይ ቲንክ እዛ ሲሄድ አላስፋልኩትም ምናምን በቃ ዝም ብዬ የተወለድኩበትን 2002 ምናምን ብዬ ነገርኩት እና እንደዛ ነው የሞላው። 2000 ማለት ነበረብኝ ብዙ ነገር። አሁን 2 ዓመት ሊያስጠብቀኝ ነው ማለት ነው። እኔ ደግሞ አልጠብቅም አልፈልግም። አይ ዶንት ኖ ሂትስ ላይክ እግዚአብሔር ቢፈቅድ እና ቢሳካ ይህን ቪዲዮ ሪከርድ ማድረገው ለወደፊት ነው። ምክንያቱም ምናልባት እኔን ከዚህ ተነስቼ የሆነ ደረጃ ላይ መድረሴ ሞቲቬት የሚያደርገው ሰው ሊኖር ይችላል። አይታወቅም አይደል? ሲጀመር ይኖራል አይደል? ላይክ አሁን ላይ በደምብ ሰውነት የሚመስለው ችልስ እና ባትና ኢንቨስት ተደረገ ይመስለኛል። ዶላር ምናምን ማስቀመጥ የሆነ ብቻ አክሰስ አላቸው ለማድረግ እና እንደዛ ምናምን ስድስት አድርገውኝ ነው ሰዎች እና ሄድኩኝ። በቃ እድሜ እንትን ቢሆን ኖሮ ምናምን ደስ አይል ነበረ። ከዛ ፋሚሊ እንግዲህ ለምኜ በስንት መከራ አይ ነው ቤተሰቦች ችግር አለባቸው ማለት ፋይናንሻል ስቴብል አይደሉም። ብዙ የሚያወጡ ወጪ አለባቸው። ይሄ ይገባኛል፣ ይረዳቸዋል። ግን እኔም ደግሞ ያስፈልገኛል ትሬድ ማድረግ ላይ ያስፈልገኛል እና ፐር ትሬድ 1% ሪስክ ሳረግ አስበው ይሄ 1600 ብር ነው ያለ 1600 which is $6 ነው የሚገዛው 250 ብር ከዛ በላይ አይገዛልኝም። ሜቢ ደግሞ ማዕቀፍ ሰው ካለ ኤምኤክስ ሲሚባል ተናለ ጁን ላይ ያቆማል ነው በኢትዮጵያ ብር ምንም አይነት ትሬድ ማድረግ አይቻልም። አሁን ላይ ሜይ 25 ነው 2025 ለምን 2026 ሜይ 25 ላይ ያለ ነው። ከአምስት ቀን በኋላ ይዘጋል። እሱን አይቼ እስኪ ዶላሩ አነስ የሚል ዋጋ ካለው እገዛለሁ እና በጣም ነገሮች እንትን አዛዩም ምንም አሁን የለም። ቤት ውስጥ የማዘር እንትን ቤት ሆኜ ነው ምግብ ቤት እንኳን በቃ ምግብ ቤት ነበር እና ላፕቶፕ ላይ ኢንትሪ ማድረግበት አሁን ራሱ እዚች ጋር እንትን ላደርግ ነው የመጣሁት። የኮርስ ልወስድ ነው የፎሬክስ እንትኖቹ ማለት ቪዲዮዎች ላይ ነው እና ብቻ እግዚአብሔር ይፍቀድና እኔ ያሰብኩት ደረጃ ያደርሳለሁ። ላይክ ዲሉዥናል ለመሆን የለብኝ አውቃለሁ ይሄንን ሰው I will have it። አሁን ላይ ምንም ነገር የለም። የአምስት ብር ካርድ ቸገረኝ ሰው የአምስት ብር ካርድ አላገኘም። which is በወር $1 ሜክ አላደረገም። በወር $0.30 ሜክ አላደረገም። የጊዜ ጉዳይ ነው። ግን ፈልገው ደረጃ ላይ እደርሳለሁ። because once you have the right mindset everything will come at the time። ገባ ጀምራ ኦንላይን ምን ማድረግ ማይንድሴት ላይ መስራት የለም ላይክ ሲመጣ ገንዘብ ነገሮች ሲስተካከሉ እንደ ማኔጅ ማድረግ የምችለው ነገር ራሴን ነው ኢሞሽኑን ነው ራሴን ነው ማስተማር የምችለው። አሁን ላይ ትሪ ወስዳለሁ። በቅርብ ደግሞ አክስቴ ላፕቶፕ ታመጣልኛለች። እግዚአብሔር ይባርካት። እንደን ጆሚ እንደዚህ አዲስ አደርጋችኋለሁ ምናምን ነገር ኦኬ ጉባይ